ፈቃደ እግዚአብሔር ሆኖ ለልማት የሚያሳትፈን ልማት ልንሰራ የምንችልበት መንገድ ላይ ደርሰናል። እሱም በቢሾፍቱ ከተማ አስተዳደር የቦታ መረጋገጫ ካርታ ፕላን አግኝተናል። ይህ ካርታ ፕላን ለ38 ዓመታት ሲጠየቅ የነበረ ነገር ግን መልስ ያላገኘ በዚህ ጊዜና በዚህ ዘመን መልስ አግኝተን አሁን የይዞታ መረጋገጫ እጃችን ላይ ደርሷል። ስለዚህ አሁን ልዩ መሰረተ ልማት ልንሰራ ቦታውን ልናሳድግ ወደ ከፍታ ልንወስድ ዝግጅት ላይ ነን። ከዝግጅቶቹ መካከል ቦታው ብዙ መሰረተ ልማት የለም ብለናቸዋል። አሁን መሰረተ ልማቱን እንዲለማ የመጀመሪያ የስራ ሂደት ወይንም ደግሞ የስራ መግቢያ ያደረግነው የወፍጮ ተከላ ነው። የወፍጮ ተከላውን 3,852,000 ብር የፈጀ ትራንስፈርመር አስገብተናል። 4 ወፍጮዎችን ተክለናል። እነሱን ለስራ ለማስጀመር ነው። ይህንን ወፍጮ ስንተክል ግን ደጋግ ክርስቲያኖችን አስተባብረን በስጦታ መልክም በብድር መልክም ይህንን ስራ ሰርተናል። ሰበካ ጉባኤው በዚህ መልኩ ጥረት እያደረገ ስራውን እያፋጠነ ይገኛል። በተለይ ደግሞ ቦታው ላይ በ2011 ዓ.ም ፈቃደ እግዚአብሔር ሆኖ ለልማት የሚያሳትፈን ልማት ልንሰራ የምንችልበት መንገድ ላይ ደርሰናል። እሱም በቢሾፍቱ ከተማ አስተዳደር የቦታ መረጋገጫ ካርታ ፕላን አግኝተናል። ይህ ካርታ ፕላን ለ38 ዓመታት ሲጠየቅ የነበረ ነገር ግን መልስ ያላገኘ በዚህ ጊዜና በዚህ ዘመን መልስ አግኝተን አሁን የይዞታ መረጋገጫ እጃችን ላይ ደርሷል። ስለዚህ አሁን ልዩ መሰረተ ልማት ልንሰራ ቦታውን ልናሳድግ ወደ ከፍታ ልንወስድ ዝግጅት ላይ ነን። ከዝግጅቶቹ መካከል ቦታው ብዙ መሰረተ ልማት የለም ብለናቸዋል። አሁን መሰረተ ልማቱን እንዲለማ የመጀመሪያ የስራ ሂደት ወይንም ደግሞ የስራ መግቢያ ያደረግነው የወፍጮ ተከላ ነው። የወፍጮ ተከላውን 3,852,000 ብር የፈጀ ትራንስፈርመር አስገብተናል። 4 ወፍጮዎችን ተክለናል። እነሱን ለስራ ለማስጀመር ነው። ይህንን ወፍጮ ስንተክል ግን ደጋግ ክርስቲያኖችን አስተባብረን በስጦታ መልክም በብድር መልክም ይህንን ስራ ሰርተናል። ሰበካ ጉባኤው በዚህ መልኩ ጥረት እያደረገ ስራውን እያፋጠነ ይገኛል። በተለይ ደግሞ ቦታው ላይ በ2011 ዓ.ም እጅግ በምንወዳቸውና በምናከብራቸው በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ጎርጎርዮስ አማካኝነትና በክልላችን ፕሬዝዳንት በአቶ ሽመልስ አብዲሳ የተጣለ የመሰረት ድንጋይ አለ። ከ2011 ዓመት ጀምሮ እስከዚህ ትምህርት ቤቱ አልተጀመረም። አሁን ያንን ትምህርት ቤት ጀምረን ልዩ የሆነ ከኬጂ ጀምሮ እስከ 12ኛ ክፍል የሚሆን ትምህርት ቤት ለመገንባት ዲዛይን አሰርተን ሁሉ ነገር አስጨርሰን ለቦታው የሚሆነውንም ከትምህርት ሚኒስቴር ከተማችን ከሚገኘው ፍቃድ ከሚሰጠው ባለስልጣን ፍቃድ ወስደን ግንባታ ልንጀምር ነው። የባቡጋያ ምስራቀ ፀሐይ መድኃኔዓለም ቤተክርስቲያን ከብዙ በጥቂቱ የሰራቸው የልማት አይነቶች ግቢውን ከ5330 ካሬ በላይ የተራዙ ንጣፍ በማንጠፍ እንደዚሁም ከአስፋልት እስከ ግቢ ድረስ የሚሆነውን በኮብልስቶን ንጣፍ በመስራት እንደዚሁም 12 የመጠመቂያ ቤት ያለውን ጸበል ቤት በመስራት 10 ሱቆችን የቤተክርስቲያኑን ድንበር አጥር መከታ በማድረግ እና እንደዚሁም ወፍጮ ቤት በጅምሩ ያለ አሁን ለዚህ ለባዛሩ የአንዱ ገቢ ማሰባሰቢያ የሆነው ወፍጮ ቤቱን በመስራት ያው እነዚህን መጠነኛ የሆኑትን የልማት ስራዎችን ሲሰራ የቆየ ሰበካ ጉባኤ ነው። ሰበካ ጉባኤ ከተመረጥን ጀምሮ የተለያዩ የልማት ስራዎችን ስንሰራ ቆይተን ቦታው ከከተማ ትንሽ ራቅ ያለ በመሆኑ የተነሳ ብዙውን ጊዜ የልማት ስራ የተሰራበት አይደለም። አሁን ከቅርብ ወዲህ ግን የተለያዩ የልማት ስራዎች ተሰርቶበታል። ካርታና ፕላን አልነበረውም። በአጋጣሚ ለብዙ ችግሮች ተጋልጦ ነበረ እና ከዛ በኋላ ግን ካርታና ፕላንም አሁን በአሁኑ ሰዓት በእጃችን ስለሚገኝ በዚህ ስፍራ ላይ ያለማ ቦታ ስለሆነ የተለያዩ የልማት ስራዎችን፣ ትምህርት ቤትን፣ አዳራሽን እና የተለያዩ የልማት ስራዎችን ለመስራት እንደ ሰበካ ጉባኤ ያቀድን ስለሆነ እግዚአብሔር ቤተሰቦች ቅድስት ቤተክርስቲያን የተለያዩ የልማት ስራዎችን በያዘችው የቦታ ይዞታ ላይ እየሰራ ትገኛለች። ከነዚህ መካከል የችግኝ ማፍላት ስራን በማከራየት የምትሰራ ሲሆን እንዲሁም በሁለቱ መግቢያ በሮች ላይ 2 የብሎኬት ቤቶችን አከራይታ የብሎኬት ማምረት እንቅስቃሴ ውስጥ እየተሰራ ይገኛል። እንዲሁም የከብት ቤት
በማዘጋጀት የተለያዩ ባለሀብቶች ከብት በማርባት የሚተዳደሩበትን እድል አመቻችታለች። በዚህ የከብት ቤት ላይ ቤተክርስቲያኗ የራሷ የሆነ ገቢ ታገኛለች። በቅርቡ ደግሞ የሚጀምረው የሰፋ ባለ ሁኔታ ሰዎች መጥተው ምዕመኑ መጥቶ የሚያስፈጭበትን ወፍጮ ቤት ሰርታ አጠናቃለች። እሺ በመጀመሪያ ለመላው የኦርቶዶክስ እምነት ተከታይ ለሆናችሁ እግዚአብሔር ክርስቶስ ሰላም እንደምን አላችሁ እያልኩኝ በአቦጋያ ምስራቅ ፀሐይ መድኃኔዓለም በተመለከተ በ1983 ዓ.ም ከተቆረቆረ ወዲህ በአካባቢውም የተለያዩ ዝግጅቶች፣ ባለሀብቶች እና ብዙ ምዕመናን የሚኖሩትን የልማት ስራዎች ያልተሰሩበትና ያልታየ ቦታ ስለሆነ ውድ የኦርቶዶክስ እምነት ተከታይ የሆናችሁ ሁላችሁም ለዚህ በሚሰራው በባዛር ዙሪያ በሚደረገው የልማት ዙሪያ እጃችሁን ዘርግታችሁ መልካም ስራን ለማስራት ዝግጁ ተሆኑ ዘንድ መልእክት ነው ማስተላለፈው። ይህንን ስል መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው በሚለው መርሃዊ ቃል መሰረት ይህንን ትእዛዝ መስል ቤተክርስቲያኒቷ በአሁኑ ሰዓት አቅዳ ለመስራት በአጭር ጊዜም በረዥም ጊዜ ካቀደቻቸው ስራዎች መካከል አንደኛ በአካባቢው ላይ ትምህርት ቤት ስለሌለ የትምህርት ትውልድን የሚቀርጽ ስለሆነ ትምህርት ቤትን ለመገንባት መሰረታዊ ልማቶች ከሚሰሩባቸው ውስጥ በአካባቢ ያለ ምንም ከብዛቱ የተነሳ ወፍጮ ቤቶች ስለሌሉ ትራንስፎርመር በወፍጮ ቤት አስገብተን ያንን አገልግሎት ለመላው ህብረተሰብ ለመስጠት ሲሆን፣ ሌላው ደግሞ ለረዥም ጊዜ ይሄ ቦታ ይሄ ቤተክርስቲያን ይሄ አጥባ ይሄ ደብር የራሱ የይዞታ ማረጋገጫ ካርታ የሌለው ስለሆነ አሁን በመንግስት ቀና ሀሳቢነት በጎ አድራጊነት ካርታና ፕላን ተሰርቶ ይዞታችንን ስላረጋገጠን በምናገኘው በምናሰባስበው ገቢ አጥረን ግቢውን አስከብረን ለሚቀጥለው ትውልድ ለማስተላለፍ ስለሆነ ይህንን የመሳሰሉ መሰረተ ልማቶች ስላሉ ውድ ኦርቶዶክሳውያን በድጋሜ እንደከዚህ በፊቱ እንደከዚህ ቀደሙ እጃችሁን በመዘርጋት የልማት ስራውን በጋራ እንድንሰራ ብላ ቅድስት ቤተክርስቲያን ጥሪዋን ታስተላልፋለች። አመሰግናለሁ። በአቦጋያ ምስራቅ ፀሐይ መድኃኔዓለም ቤተክርስቲያን ታላቅ መንፈሳዊ ባዛር ስለተዘጋጀ በዚህ ዕለት ከወዳጅ ዘመዶ ጋር ተገኝተው የባዛሩ ተካፋይ እንዲሆኑልን በቤተክርስቲያኗ ስም ጥሪ እናስተላልፋለን። የቤተክርስቲያኗ ይዞታ የሆነውን የማረጋገጫ ካርታ እጅ ውስጥ በማስገባት ትልቅ የሆነ የገቢ ማሰባሰቢያ ባዛርን ማዘጋጀት ፈልጎ ብፁዕ አባታችን በአቡነ ጎርጎርዮስ መልካም ፈቃድ አግኝቶ ከሚያዝያ 24 እስከ ሚያዝያ 28 2018 ዓመተ ምህረት ፈቃድ ተሰጥቶት ይህ እንቅስቃሴ እየተደረገ ይገኛል። ማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚሁም የአካባቢዋ የአጥቢያው ነዋሪዎች በሚደረገው መልካም የልማት ትብብር እጃቸውን እንዲዘረጉና ከቤተክርስቲያኗ ጎን እንዲቆሙ መልእክታችንን በቅድስት ቤተክርስቲያን ስም እናስተላልፋለን። በአቦጋያ ምስራቅ ፀሐይ መድኃኔዓለም ቤተክርስቲያን በአካባቢው በሚኖሩ ገበሬ ማህበረሰቦች በተለገሰው የእርሻ መሬት ላይ ተመስርቶ ረጅም ዓመታት በርካታ መንፈሳዊና ልማታዊ አገልግሎትን ለማህበረሰቡ ለሕዝበ ክርስቲያን በመስጠት ላይ የሚገኝ ነው። ይህንኑ በማጠናከር ደግሞ የበለጠ ስራን ለመስራት በደብሩ ላይ የታቀዱ አንኳር የሆኑ የልማት ስራዎችን ማስፈጸሚያ የሚውል እስካሁን ከተሰሩ ስራዎች እንደ ኮብልስቶን፣ እንደ ቴራዞ፣ ጸበል ቤት ከመሳሰሉት ጎን ለጎን በተለይ ደግሞ ለቤተክርስቲያናችን ማህበረሰቡን የሚያገለግል ህፃናት በበጎ ምግባር በግብረ ገብነት ተኮትኩተው በቤተክርስቲያን ልጅ ሆነው የሚያድጉበትን ዘመናዊ እና ደረጃውን የጠበቀ ትምህርት ቤት መስራት፣ በመቀጠል ደግሞ በቤተክርስቲያኒቱ ዙሪያ ያለውን በሪዞርቶች የተከበበ እንደመሆኑ
እነዚህን መኪና የተጣበበ ማሳረፊያ ያለውን ችግር በሚቀርፍ መልኩ የፓርኪንግ ስራ መስራት፣ የዙሪያ አጥር የወሰን ማስከበሪያ አጥር ማሳጠር፣ ከዛም ደግሞ ሁለገብ የሆነ አዳራሽ መሰብሰቢያ ሆኖ ለህዝበ ክርስቲያን አገልግሎት የሚሰጥ እንዲሁም ደግሞ ከበላይም ደግሞ በባለጂ ፕላስ ዋን ሆኖ ለአባቶች ማረፊያ ብፁዓን አባቶች እየተገኙ ቤተክርስቲያናችንን የሚባርኩበት ማረፊያ እንዲዘጋጅ እና እነዚህን የመሳሰሉ በመቀጠልም በርካታ ገንዘብ ከ3 ሚሊዮን ብር በላይ የተጠየቀ የወፍጮ ቤት ትራንስፎርመር እሱን አሟልቶ ወፍጮ ቤቱን እንዲሁ ለቤተክርስቲያናችን ራስ አገዝ የሆነ ገቢ የሚያመጣ ማህበረሰቡን ደግሞ እንደዚሁ የሚጠቅም አገልግሎት የሚሰጥ ወፍጮ ቤት ለማስጀመር ሰበካ ጉባኤው ብርቱ እንቅስቃሴ በማድረግ የቃለ ዓዋዲውን መመሪያና ድንጋጌ በማክበር የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስን መመሪያ እና ቡራኬ በመቀበል ወደ ስራ ውስጥ ገብቶ ባዛር ከሚያዝያ 24 ቀን አንስቶ እስከ ሚያዝያ 28 ቀን ድረስ ለ5 ተከታታይ ቀናት በደብራችን ባዛር ለማዘጋጀት ብርቱ እንቅስቃሴ አድርጎ ፈቃድ በበላይ አካል በሀገረ ስብከታችን ሊቀ ጳጳስ መልካም ፈቃድ ከተገኘ በኋላ የኮሚቴ ማዋቀር ስራ ተካሂዷል። በርካታ ስራዎች ከተሰሩም በኋላ እንዲሁ ለዚሁ በዓል የሚሆን ምዕመናንን በመምረጥ በስዕል አድኖ እንዲሰጡ አልባሽም ለባሽም ንዑሳን ኮሚቴዎችን በማዋቀር እስከዚች ሰዓት ድረስ በርካታ እንቅስቃሴዎችን በማድረግ ላይ የሚገኝ ሲሆን ከላይ እንደጠቀስነው እነዚህን ስራዎች ተግባር ላይ አውለን መንፈሳዊውንም ልማታዊውንም አገልግሎት በበለጠ ለማከናወን በእነዚህ ከላይ በጠቀስናቸው ቀናቶች ከሚያዝያ 24 ቀን አንስቶ እስከ ሚያዝያ 28 ቀን 2018 ድረስ በመላው ኢትዮጵያ ከከተማችን አንስቶ የሚገኝ ማንኛውም የኦርቶዶክስ እምነት ተከታይ የሆነ ተገኝቶ በሀሳብ፣ በገንዘብ፣ በማቴሪያል፣ በልዩ ልዩ ነገር እገዛ በማድረግ የዚህ ታላቅ መንፈሳዊ ጉባኤ ታዳሚ እንድትሆኑልን አክብሮታዊ ጥሪያችንን በመድኃኔዓለም ስም እናቀርባለን። አመሰግናለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። ይህ የአባታችን የጌታችን የመድኃኔዓለም የኢየሱስ ክርስቶስ ቤተ ክርስቲያን ነው። የባቦ ጋያ ምስራቀ ፀሐይ መድኃኔዓለም ከሚያዝያ 24 እስከ ሚያዝያ 28 በተከታታይ በታላቅ የገቢ ማሰባሰቢያ ባዛር ተዘጋጅቷል። ይህ ታላቅና ታሪካዊ የባቦ ጋያ መድኃኔዓለም በቢሾፍቱ ከተማ የሚገኘው ታሪካዊው ደብር ለረጅም ዓመታት የነበረው የቦታ ይዞታ ካርታ ማረጋገጫ ባገኘበት ማግስት መዘጋጀቱ ደግሞ ልዩ ያደርገዋል። እዚህ ቤተክርስቲያን ራሱን የቻለ የልማት ስራዎች መሰረተ ልማቶች ስለሚሰሩ ሁላችሁም በዚህ ቤተክርስቲያን በዚህ ዕለት ተገኝታችሁ እንድትሳተፉ በእግዚአብሔር ስም ጥሪያችንን እናስተላልፋለን። የሚሰጥ በልግስና ይስጥ፣ የሚሰጥ በደስታ ይስጥ እንዲል ወንጌል ሁላችሁም ለቅድስት ቤተክርስቲያን ተሳተፉ። በዚህም በተጨማሪ ይሄ ባዛር ከተጠናቀቀ በኋላ ሊሰሩ የታቀዱ የልማት ስራዎች መካከል አንደኛው ደረጃውን የጠበቀ ከኬጂ ጀምሮ እስከ 2ኛ ደረጃ የሆነ ትምህርት ቤት የመገንባት እቅድ ይዛለች ቤተክርስቲያኗ። ከዚህ ባዛር የሚገኘው ገቢ ትምህርት ቤቱን በቅርብ ጊዜ ውስጥ ትምህርት ቤቱን የመገንባት እቅድ አቅዳ እየሰራ ትገኛለች። እንዲሁም እንደምትመለከቱት ግቢ ውስጥ ሰፊ የሚባል አዳራሽ የለም። አዳራሾችን የመገንባት በዚህ አዳራሽ የተለያዩ ገቢዎችን የምታገኝበት እንዲሁም ለስብሰባ፣ ለሰርግ፣ ለተለያዩ ፕሮግራሞች ይህንን አዳራሽ ቤተክርስቲያኑ አከራይቶ ገቢ የሚያገኝበትን የልማት ስራ ለመስራት ከታቀዱ እቅዶች መካከል አንደኛው ነው። በዚህ በምታዩቸው ባዶ ቦታዎች ላይ ደግሞ የፓርኪንግ አገልግሎት ለመስጠትና የፓርኪንግ አገልግሎት ለመስራት ታቅዷል። እንደምትመለከቱት ከአጠገባችን የኩሪፍቱ ሪዞርት በስፋት ቦታዎችን ይዞ ይገኛል። የተለያዩ ስራዎችን እየሰራ ነው የሚገኘው። የመኪና ማቆሚያ ቦታዎችን ደግሞ እኛ ሰርተን ብናቀርብና ብናዘጋጅ የሚመጡ ወደ ኩሪፍቱ የሚመጡ እንግዶች እንዲሁም ምዕመናን ለቅዳሴ የሚመጡ ለመሳለም የሚመጡ ምዕመናን በዚህ የፓርኪንግ ቦታ ላይ መኪናቸውን በደህንነቱ የተጠበቀበት ሁኔታ ሊያስቀምጡ ይችላሉ።
ይህንን ለመስራት የፓርኪንግ ስራ ለመስራት ታስቧል። እንግዲህ የተለያዩ የልማት ዘርፈ ብዙ የልማት ስራዎችን ለመስራት ቤተክርስቲያን አቅዳ እየሰራች ትገኛለች። ወደዚህ ስራ ስንገባ ፋይናንስ ያስፈልገናል፣ ገንዘብ ያስፈልገናል። ለዛ ገንዘብ የሚሆነው ደግሞ የደብሩ ሰበካ ጉባኤ ምክክር አድርጎ የተለያየ ጊዜ ስብሰባ አድርጎ በስብሰባው ደግሞ አንድ ሀሳብ ላይ ደርሶ ያም ሀሳብ ባዛር መዘጋጀት አለበት። ይሄ ቦታ ሊለማ ይገባል። ይህንን ቦታ ካለማን የከተማይቷ ህዝብ ለትምህርት ቤት ብዙ ችግር አለ። ያንን መቅረፍ እንችላለን። ለሀገሪቷ የሚተርፉ ቤተክርስቲያንን የሚመሩ ሀገርን የሚመሩ ልጆች ልናፈራበት የምንችል ትምህርት ቤት መገንባት አለበት። በክቡር ፕሬዝዳንቱም የተጣለው መሰረተ ድንጋይ እውን ሆኖ ተሰርቶ እሳቸው መጥቶ መመረቅ አለበት የሚል በቃለ ጉባኤ የተያዘ የተደገፈ ሀሳብ ላይ ጨርሰን የባዛር ኮሚቴ አቋቁመን በዚህ ባዛር ላይ የሚሳተፉትን ሰዎች አሳይን አድርገን ሁሉን ነገር ጨርሰን አሁን መሰረተ ልማቱን ልንጀምር ትምህርት ቤቱን ልንሰራ እቅድ ላይ ነን ማለት ነው። ይህንን ከሰራን ደጋግ በውስጥም በውጭ ዓለምም የሚኖሩ ባለሀብቶች የሰጡን ሀሳብ አለ፣ የሰጡን አስተያየት አለ። የሰጡት ሀሳብና አስተያየት ምንድን ነው? እናንተ ጀምሩ፣ መሰረት ጣሉ፣ እናንተ መሰረት ሲጀምሩ ሌላውን እኛ አስተባብረን እንጨርሳለን የሚል መልስ ተሰጥቶናል። ነገር ግን አሁን መሰረቱን ለመጀመር መሰረቱን ጀምረን ለደጋግ ክርስቲያኖች ለማሳየት ባዛር ከሚያዝያ 24 እስከ 28 የሚሆን ልዩ በአይነቱ ልዩ የሆነ ባዛር የሀገረ ስብከታችን ሊቀ ጳጳስ የከተማችን ከንቲባ የሚገኙበት ልዩ ባዛር አዘጋጅተናል። ስለዚህ ውድ ኢትዮጵያውያንና ኦርቶዶክሳውያን እጅግ የምንወዳችሁና የምናከብራችሁ የቤተ ክርስቲያን ወዳጆች የሆናችሁ በዚህ ባዛር ላይ ተሳትፈን ለብዙ ዓመታት በአቦጋያ ምስራቀ ፀሐይ መድኃኔዓለም ልማት የለውም፣ እየለማ አይደለም፣ ልማት እጦት ያጋጥመዋል፣ በብዙ ፈተና ውስጥ ይኖረዋል፣ ለምን አይለማም ብላችሁ በአንድም በሌላም በኢሜይልም በሚሴጅም በቴሌግራምም ቤተክርስቲያኒቷን ጥያቄ ስትጠይቁ የነበሩ ሰዎች አሁን የጥያቄው መልስ ሰዓት ላይ ደርሰናል። ስለዚህ እጃችሁን ዘርጉ፣ አብረን እንስራ፣ በዚህ ባዛር ላይ ተሳተፉና ያ የታቀደውና ያ የታለመው ስራ ያ የተፈለገው መሰረተ ልማት እውን ሆኖ ፍጻሜውን እንድናይ ዳር ድንበር እንዲደርስልን የፈለግናት ነገር እውን ሆና እንድትታይ አሁን እርዱን። ለጥያቄያችሁ መልስ ለመስጠት ተዘጋጅተናል። ሁሉን ነገር ዝግጅቱን ጨርሰናል፣ ፍቃዱን ጨርሰናል። በልማት አንድ እርምጃ ከከተማይቷ ከፍ እንድናደርጋት ይሄው ሰበካ ጉባኤ ተዘጋጅቷል። የባዛር ኮሚቴ ዝግጅቱን ጨርሷል። ትላንት ሲጠይቅ የነበረው ምዕመን፣ ትላንት ሲጠይቅ የነበረው ባለሀብት፣ ትላንት ሲጠይቅ የነበረው የአጥቢያው ተቆርቋሪ ዛሬ እጁን እንዲዘረጋና መልስ እንዲሰጠን እኛም በአቦጋያ ምስራቀ ፀሐይ መድኃኔዓለም ስም ጥሪያችንን እናስተላልፋለን። ቤተክርስቲያኒቷ በዚህ ሰዓት የእናንተን እርዳታ፣ የእናንተን ጉልበት፣ የእናንተን ሀብት፣ የእናንተን እውቀት ስለምትፈልግ እርዱን፣ አግዙን፣ አብረን እንስራ፣ አብረን እናልማ እንላለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ሀገራችን ኢትዮጵያን ይጠብቅልን። ሰላሙን፣ ፍቅሩን፣ በረከቱን ለሀገራችን በረከቱንና አንድነቱን ደግሞ ለሕዝባችን ያድልልን እንላለን። ኢትዮጵያ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ኢትዮጵያ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ኢትዮጵያ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ኢትዮጵያ ሰላምሽ ይብዛ